ሰላም ጸጊ ነኝ። የዛሬዋ ባለ ታሪካችን ባለትዳር ነኝ። አሁን የምኖረው ህይወት አስተዳደጊ ከባድ ተጽዕኖ አምጥቶብኛል። ሰውም መቅረብ አልችልም፣ እፈራለሁ። ንግግር አልችልም፣ ለሰዎች ፍቅር መስጠት አልችልም። ምክንያቱም ሰውን ትኩር ብለሽ እንግዳ ሲመጣ አብሬ እንድቀመጥ ወይም እንዳወራ አይፈቀድልኝም። ሰዎች ቤት ሄጄ እንድጫወት አይፈቀድልኝም። ከትምህርት ቤት ወጥቼ ርቦኝ መክሰስ እንጀራ በወጥ አስቀምጣልኝ በወጥ መብላት አስጠልቶኝ በበርበሬ እየበላው የተነጠረ ቅቤ እንዳለ ትዝ ሲለኝ አደረግኩበት። የበላውኝ እናቴ መጣች እና ለምን ቅቤ አደረግሽ አለችኝ። ባለጌ ብላ በርበሬ አጠነችኝ። ወንድሜ ቤት እኔም እህቴም እንሄዳለን። እህቴ ስትሄድ ምንም አትባልም። እኔ ከሄድኩ ግን እገረፋለሁ እና ብዙ ጊዜ ተገርፌ አልተውኩም። አንድ ቀን ግን ሄጄ እደሪ ስትለኝ ሚስቱ አደርኩ። ስመለስ ግን እናቴ እጄን ወደኋላ አስራ በርበሬ ያጠነችኝ። ከዛ በኋላ መሄድ ተውኩኝ። ሁሌም ስትሰድበኝ አጋሰስ ሆድ ብቻ ነው የምታውቂው እያለች ነው። የኔ ውድ፣ የኔ ፍቅር፣ ልጄ የሚሉ የፍቅር ቃላትን አላውቃቸውም። አሁን እንኳን ሌላ ሰው ባሌንም በፍቅር ቃላት ማባበል ወይም ማውራት አልችልበትም። ስጋ ወይም ሌላ የተለየ ነገር ከተሰራ እሷ ነች የምትሰጠኝ። እኔ መንካት አልችልም። አሁን ላይ ማንም መጥቶ ቃይን እንዲነካብኝ አልፈልግም። እቤት ሰው እንዲመጣ አልፈልግም። ስግብግቦኛለሁ። ግን ይሄን ለማሸነፍ ከራሴ ጋር ትግል ላይ ነኝ። መልመድ አለብኝ ብዬ እቤት ሰዎች እንዲመጡ ጠራለሁ፣ ግን አልቻልኩም። ምንም ውስጤ ሰላም አይሰማኝም። ሰዎች እስኪሄዱ ከራሴ ጋር ክርክር እገባለሁ። ሌላው ሀሳቤ መግለጽ አልችልም። እንባ ይቀድመኛል ወይም ደግሞ ወደ መጣላት ነው የሚያቀናኝ። ሰዎች ሲያወሩኝ እያየኋቸው ማውራት አልችልም። ብዙ ሞከርኩኝ፣ አልሆነልኝም። ግን አሁን ላይ አንዳንድ ነገሮች ላይ በጣም ይጨነቁልኛል። ወንድሜም ያስብልኛል። ነገር ግን ከእህቴ በጣም ይወዷታል። በእሷ ጉዳይ ከመጣ አሁንም ቢሆን እኔ የራሴን ህይወት ትቼ የእሷ አገልጋይ ብሆን ደስታቸው ነው። እኔም ቦታ ሳልሰጣቸው ከራሴ በላይ ወዳቸዋለሁ፣ እጨነቅላቸዋለሁ። ኑሮኝ ለነሱ ማድረግ እፈልጋለሁ። አንዳንዴ ግን የድሮውን ሳስታውስ ይከፋኛል። ሳልደውልላቸው ወራት ይቆጠራሉ። ሲደውሉልኝም ማውራት አልፈልግም፣ አላነሳም። ይሄም ብቻ አይደለም፣ ብዙ አለ እና ይሄ እኔ ብቻ አስተዳደግ ነው ወይስ የሁላችንም ነው? እና እናቴስ በዛ ሰዓት እንደዛ ማድረጓ ልክ ነበረ? እነዚህን ባህሪያት እንዴት መተው ወይም ማስተካከል እችላለሁኝ? እባካችሁ አማክሩን ብላለች። ጋይስ ሰብስክራይብ ያደረጋችሁ ጸጊ ቤተሰብ ሁኑ። መልካም ጊዜ